ሰላም ውድ ፋሚሊዎች እንደምን አላችሁልኝ? ዛሬም እንደተለመደው በአዳዲስ ቪዲዮዎች ይዤ ቀርብ ያለው የሚያስቅ ከሆነ እንስቃለን፣ የሚያስለቅስ ከሆነ ደግሞ እናለቅሳለን። ቪዲዮም ሬት የምናደርግ ይሆናል። ቪዲዮም ሲጀምሩ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። በቃ እንደ ጎረምሶቹ በብብቶት ይዘው ይዘሩ ነው አረቄ። እረክሽ ተጫውተሽ ሙተሻል። ባንቺ ቤት ቀለድሽ። በቃ ልብሽ ውልቅ አለ። አይ በቃ አይናደዱ፣ ግድ የለም ይረጋጉ፣ ምንም ችግር የለም። ምንም ልክ አይደለም እኮ የሚሰራው ሰዓት። ምንድነው አንተ የምትወረጫጨው ደግሞ? ምን እባክህ አባዬ ደብሮኛል። ምንም ደስ የሚል ነገር የለም። እኔ እዚህ ጋር ደስ ብሎኛል ስታይ፣ ይኸውልህ አንጀቴ እንደዚህ ኩምሽሽ ብሏል። እሺ በአሁን ሰዓት አረቄ ቤት ምን ተዘጋረት እንዴ? አንተ አልሰማ እንዴ? እኔም እሱን ሰምቻለሁ እንዴ እንደዚህ ሆንኩት። ለምን በጊዜ ገባ ብለህ አትጠይቅም እንዴ? አንተ ራሱ እንጂ በጊዜ አገባም። እዛ ነበር ማለት ነው የምታመሸው። እሱን እኮ ነው የምልህ እኔ። ለምን እሺ፣ ለምን እንደዚህ ነው? እኔ እንደ ዘጉበት ዘነዘረው እዚህ ነው ያለው አለ። ዘነዘረው ይኸው ከስር ነው ያስቀመጥኩት። ኧረ ቶሎ ይሄን ነገር ይወስኑ። ጭራሽ እኔ ፊት መቶ አረቄ ምናምን ይለኛል። አይ ግን ችግር የለውም። እኔ ለክፉም ለደጉም ብዬ ትንሽ ቀንም ብትወል 2 ቀንም 3 ቀንም ምንቆይባት ይዤ መጥቻለሁ። አንቺ እዚህ ጋር ዘነዘና አታስቀምጫላንቱ። ሰው በመሃል ሊጣላ ይችላል አይደል? ሰይጣን አለ። አሁን አንስቼ ሰው በመታስሽ እንዴት አይነት ነገር ነው? እቃ ሰርተሽ ወደ ውስጥ ቶሎ ወደ ኩሽና አስገቢ ብያል ነበር። እንዴ የኔ ከርከሮ አሁንም እየበላህ ነው አይደለም? እንኳን የሸመተ ያረሰም አይችል። አንተ ሁሌ ስመጣ እዚህ ነህ። ምንድነው አባዬ? እሺ ምን አደረኩኝ? አትበልስ። መጀመሪያ ባፌ ያስከውን ጨርስ። እኔ አሁን እንደሌላው ልጅ የምበላኝ እንዴ ከሳው ለዛ አይደለ? ስልኬ ጠራ አባዬ። አንዴ አንሳልኝ። አትቸገር። እኔ አነሳልሃለሁ። በእውነት ስራ ይዞ ነው በለኝ። አንዴ እባክህ። ግን ማን የደወለ? ሜሮ እሷ ነች። በስህተት ነው አባዬ። ሄሎ ይቅርታ እኔ ቤቢሽ አይደለሁም ለጊዜው። ቤቢሽ አይደለሁም እና ማን ቤቢ ሄዶ የለም። ትንሽ እኮ ድስት ጣራ አይደለም ወጥቶ ነው ትንሽ ልኬው ምናምን ነገር። እኔ አባቱ ነኝ በነገራችን። አረጋሽ ልጅ ተናደበሩልኝ። ምንድነው እኔ ልጅ እስቲ ንገሪኝ፣ ምን ሆናችሁ ነው? ምንድነው? እኔ ለቁም ነገር ነው የምፈልገው። ላግባ ስለው እምቢ አለኝ። ይኸውልሽ በስሙ እኮ ምንም የለውም እኮ ልጅ። አንድ በስሙ አለው የሚባል ነገር ያው እቃው ነው ከነፍሬው። ፍሬውም እንደው ንቅለ ተከላ ነው መሰለኝ። አንዱ የሱ አይደለም ሁለት። እኔ ምንም አልፈልግም ከሱ ጋር የራሴ G+3 ቤት አለ። እንቀሳቀሻም ከሆነ 1-3 መኪና ይጣፋ እና ምን አባቱ ሆኖ ነው አላገባሽም የሚለው? ምንድነው አባዬ? ይኸውልሽ ከልጅ ይልቅ አባት ስለ ትዳር በደንብ ያውቃል አይደለም እንዴ? ምንድነው ምን ፈልገህ ነው? አንዴ ከባለቤቴ ጋር እያወራሁ ነው ስልክ ከአንዴ መልሼ ልደውልሽ ቤብ። ምንድነው አባዬ? ምንድነው ሞቅ አድርገው እንጂ አንተ አባትህ ሲያገባ እንደዚህ ነው እንዴ ቤቱ? ዘፈኑ ምናምን ከፋፍቶ እንጂ አባዬ ሰው እንዳይሰማ። ልጅ ለአባቱ ሰርግ አሁን ሚዜ አይሆንም። ሻማ ነገር ትይዛለህ፣ ችግር የለውም። ሞቅ አድርገው ግፋ። ኧረ በስመ አብ። ለትንሽ ሲጀመር እኮ እናንተ ተልፈሰፈሳችሁ እኮ ናችሁ። ማን ነው ልፈስፈስ? አላወቅሽማ ማን እንደሆነ። ከስበት ምን ያጣድፈዋል? ኧረ ቀስ በል አንተ ሰውዬ እባክህ። እንዴ አፌ ልትለኝ? ማን አፍሽ ጋር መጣ? ጄዚ አንድ ያለው ምን አንቺ ደግሞ እንደው እኔ አሁንስ ተቃጠልኩ። አቃተኝ የመጨረሻ በቃ። ማን ጀምራለ? መጀመሪያ በበቃኝ የለም። እንደውም አሁን ወተት ነው የምፈልገው። ወተት አምጪልኝ። ሲጀምር እናንተ በባዶ ቢሰጣችሁ እንኳን ምንም አትፈጥሩ። ዝም ብሎ እንደው አይ እባክሽ በባዶ እኛ ለእናንተ አንሰን አንፈልግም። አባዬ እንካ ተቀበልኝ ቶሎ። ምንድነው? አዎ አባዬ መጋጫው ነው። ዝም ብለህ ያዝ፣ ካነሰ ጨምርልሃለሁ። ይኸውልህ በባዶ ስትል ስለሰማሁ እኔ ለራስህ ብዬ ነው። ይኸውልህ ለደቂቃ ስሜት ብለህ የዘላለም ጸጸት ነው አባዬ። ምን ምንድነው አባዬ? ቆመሃል እንዴ? ጥላ ሸፍን። አይ አልቆምኩም። እንትኔ ነው ይፈተነ ጠጣ። እስቲ ወንድሜ በእናትህ ለፍቅራችን አየር ላይ ችርስ ብያለሁ። ጠጣ። ምንድነው? እስኪ
ስኮርት ጉበት ቤት አስቀምጣል እንዴ? ምንድነው አሻሻት? ኧረ እባክህ እንዳያፈነዳ። ምን እባክህ ኮረኔል፣ ውስጥ ያለው ቁጭት እኮ እያንገበገበኝ እኮ ነው የምጠጣው። እንደውም አሲድ ነገር ካለ አምጣልኝ በእናትህ ልሻት። እኔ ነኝ ጥፋተኛ ሲጀምር ዝም ብዬ እየቀዳው እየሰጠው ትጨርሰዋለህ እኮ። አይ እኔ ነኝ ጥፋተኛ። አይዞህ ቆይ እስኪ አስረዳኝ ቀስ ብለህ እስኪ። ምን እባክህ አወቅኩ አይደለም የኔ ልጅ። በእናትህ ይኸውልህ ኮረኔል አፈነገጠብኝ። ይኸው ማጅራት መምታት ነው፣ ኪስ ማውለቅ ነው። ይኸውልህ አስቼኔ አስቀድሜ ነግሬሃለሁ። ልጅን አስተዳደግ ነው የሚወስነው። መጀመሪያ በእንቁላሉ ጊዜ ካልቀጣህ አሁን ላይ እንደዚህ መሆኑ ምንም ሊገርም አይገባም። አሁን ለምሳሌ የኔ ልጅ ተመልከት፣ ይኸው እንዴት አድርጌ እንዳሳደግኩት። ትንሽ እሱ የሚያስቸግረኝ የሚበላው ነገር ነው። የተላጨ ሕፃን ልጅ ቢያገኝ አይምርም፣ ይበላዋል። እኔን ይበላኛል ባልላጭም ማለት ነው። እንደዚህ አይነት ስርቆት ኪስ ማውለቅ ምናምን የለም። እሱማ አልኮል ምናምን የለም አልኩህ እኮ የለም። ይኸው እስካሁን ስፕራይት ፋንታ ምናምን የሚጠጣው። እንዴት ናችሁ ታዲያ በእናታችሁ? አባዬ ስደውል ደግሞ ስልክ አይሰራም። ምንድን ነው ሶፋ ስር ገብቶ ነው መሰለኝ አልሰማሁትም። ለዛ ነው። እኔ እኮ ድሮም እኮ አውቃለሁ እግሬ እርጥብ እኮ ነኝ። ወሳኝ ሰዓት ላይ ነው። ኧረ እባክህ ስነ ስርዓት ይኑር። የትልልቅ ሰዎች አይደል? ኧረ አባዬ ለሌላ አይደለም፣ ሆዴን ቆርጦኛል። ትንሽ እየሸረሸረኝ ነው ከጧት ጀምሮ። አይ ምንም ችግር የለም እኮ ለሆድ ቁርጠት ከሆነ ኖርማል። አዎ እኔ እኮ እኛም ህፃን ሆነንም እንጠጣለን አይደል እንዴ? ምንም ሊያገኝ አልቻለም። ትላትል ነው መሰለኝ ውስጥ ያለው። እስቲ በዚህ አድርግልኝና እንሞክረው። በጣም ይቅርታ። አዎ አለቃ ጠንፈፈን የጠጣ ነው አይደለም እንዴ? አስቺ አልኳት ጨርስ ነው እውነት። አይ እንደው ላስፈቅድ ብዬ እኮ ነው አባዬ እንጂ አርቄው እኔ ጋር እኮ ነው ያለው። በብዛት ከሶፋ ጀርባ ታስቀምጥ ነው አይደል? የለም አስቺ እዚህ አሁንማ ነቃን እኮ ነቃ። አትሽከርከር። አንተ ጋር ነው አይደለም ስልኩ? አንተ ጋር ነው። አዎ አባዬ ያው እኔ ጋር ነው። ከተነቃ ግን አስቺ ለሌላ ጊዜ ጠንቀቅ በለ። ልጄ ይማር ማለት ምንም የማያውቅ ልጅ ነው ያሳደገው። ይችላል። ይህ ጎበዝ ነው በጣም ሆነ። ያው ከመቀመጫ የተነስቼው እንጀራ ልጋግር ነበር። ምጣዱ ተበላሽቷል። ምን ወንድ እንደሌለበት ቤት። እስቲ አንዳችሁ ባካችሁ የኔ ልጅ አንተ ትቀለኛለህ። አዎ እውነቷን እኮ ነው። ምን አለ ሄደህ ብትሰራ ላይ አንድ ያለው ልጅ አንተ ነህ እዚህ ቤት አይደል? እኔ ኧረ እባካችሁ እናንተ ሰዎች አቀልዱ። ከመቼ ወዲህ ነው ኤሌክትሪክ ሰራተኛው? ከመቼ ወዲህ ነው? እሺ ለወደ ሲሆን ግን ትችላለህ አይደል? የተጋገረውን እንጀራ ለመብላት ይሄ በጣም ከባድ ሪስክ ያለው ነገር ነው። እንደ ቀልዳችሁ እባካችሁ። ማን ነው? ግቡ። እንዴት ዋላችሁ እዚህ ቤት? ይሄ ሚጢጥዬ ግቢ እስቲ ግቢ። እማዬ እንዳለችሽ 1-5 እንጀራ ላስፋ፣ የኛ ምጣድ ስለተበላሸብን ነው ብላ። አይ ምኑ ጋገራችሁ እባክሽ? ምጣዱ እኮ ተበላሽቷል። የኛ እኔም ቤት ስራ ላይ ቢሆን ነበር። ያው አልችልም ማለት እስቲ ባለሙያ ጠርተን ምናምን እናስተካክላለን። የኛንም የእናንተ ከመስመር ላይ እናንተ የተቋረጠው በቃ ከትራንስፈርመሩ ነው እሱ አውቄዋለሁ። አይ ምንም ችግር የለም። ከትራንስፈርመሩ ነው አሁን እንመጣለን። በቃ መሰላልና አዘጋጁ። ትራንስፈርመሩ ላይ ወጥቼ በቃ 5 ደቂቃ ማይፈጅብኝ ነካ አድርጌ እወርዳለሁ። አባዬ አንተ ኬዝ ምንድን ነበር ያልከኝ? የኔ ምጣድ ተበላሽታብኝ። ምንም ችግር የለም እንዳያሳስብ። አሁን ገብቼ ፋርግ ይወጣል። እሺ እኔ ምን የኔ ልጅ ቆጣሪ አልመለስክም። እንዳታረስ አልፈልግም። በእውነት አልፈልግም። ጎበዝ ነው። እኔ እኮ ነግሬያችኋለሁ። ይሄ ልጅ አንዳንዴ ሴጣኑ ሲነሳ ነው እንጂ እምቢ የሚለው የማይችለው ነገር የማይችለው እውነት ጋሺ እንዴ። እና አረ ወተን ቶሎ በሉ። ወይኔ አባት ተረፍክ። ወይኔ በኔ ጦስ ነው። በጣም ይቅርታ። አይዞህ። ደህና ነኝ። እናንተ ደህና ናችሁ? ምንድን ነው ቆይ የተፈጠረው ነገር እስቲ ንገረኝ። አባዬ ያልተረዳህ ነገር ስራ እኔ እንደዚህ ጥቃቅን ነገሮችን እኮ ስለማልሰራ ነው። እኔ ትልልቅ ፖል ላይ ምናምን ነው የኔ ፊልድ እዛ ላይ። ስልክ አንሳው አባዬ ቶሎ ብለህ አንሳው። እሺ እነግረዋለሁ። እሺ ማን ነው? ትራንስፈርመሩ ስራልን መሰላሉን አቁመነዋል። ውጡበት በላቸው። ውጡበት። ምንም ሲጀመር ስልኬን ከሌላ ሰው መቀባበል አያስፈልግም ነበረ። ራሴን አጠይቀኝ። ከፈለክ ያለህበት ድረስ እመጣልሃለሁ አሁኑን። ቆይ የማን ልጅ እንደሆንኩ ታውቃለህ? እኔ ማለት ይኸውልህ የጋሽ ኮረኔ። አንተ ተባይ ለጸብ ሲሆን ነው የኔ ልጅ የምትሆነው? አላውቅም። እንደው ይቅርታ ያለ ዛሬ እንደው አይቼ አላውቅም። አንተ ትመጣለህ? በጣም ጥሩ።
ማን ነው? ቆይ ኧረ እባክህን እዚህ ቤት ነገር እንዳታመጣብኝ። ኧረ ዝም ብሎ ነው በእናትህ አባዬ። ቆይ እኔ በሰላም ነው የምኖርባት። ግድ የለም አንቺ ነሽ እንዴ? በይ ግቢ ግቢ ግቢ። እንዴት ናችሁ? ምንድነው የተፈጠረው ነገር? በጣም አልቆልሽ ነበር ማያይሽ። መሳሪያዎችን ላዘገጃጅ ብዬ ገብቼ እኮ ነው። እሱ ምን ይዞ እንደሚመጣ ምን ይታወቃል? ማን የመጣው? ነገሩን ይማራቀው መጣ። ቁጭ በል አስቻ። አንተ ደግሞ እንደው ምን አይነት ሳል ነው የምመጣው? ማይሆን ሳል ላይ ነው የምመጣው። ምን ነው ልበሉ ነበር እንዴ? ና ውጣ። ግድ የለህም ማስቼ። ባይሆንስ ምን አገባኝ ነው? አስቼ ሆነ አልሆነ ምን ከኔዎት ጋር ምን ያገናኛል? እኔማ ትጥቅ ልቀይር ብዬ እኮ ነው። የጸብ ትጥቅ ነው ያ አይመችኝም ሰውነቴ ምናምን። ምን ነው አስቼ እሱም በሆንክ እንደው ለትንሽ ስማኝ አንተ ተባይ ስማኛውን ቁም ነገር ላወራ። ምንድነው አባዬ? የአክስቶች ልጆች አወቃቸው ውጭ ያሉትን ዛሬው ለረፍት ብለው እኛ ቤት ይመጣሉ። ኧረ እባክህ እዛ ትንሽ አገሪቱን እንደው መጎብኘት እንፈልጋለን ምናምን ነገር ብለውኛልና እኮ ጂንሲ በላይ ምንድነው ብዬ ነበር። ኧረ እንኳን መጡልን እንደው ትልቅ አደራ ነው የምሰጥህ። የሰው ገደል ገብተህ እዳ እንዳታስገባ እባክህ። ኧረ ምንም ችግር የለም እንዴ ሀሳብ አይግባ አንተ። እኔ ድልቅቅ አድርጌ ነው የማቆያቸው። እንደዚህ አዲስ አበባን ገልብጬ እንዲህ ከነ ምናምን ነው ማሳያት ነኝ። ምላስማ ቅቤ ነው ያሳምናሉ። እንኳን ደህና መጣችሁ ልጆቼ። ደከማችሁ አይደል መንገዱ? እንዴት ነው ታዲያ እዛ ያሉት ቤተሰቦች? እናታችሁ ደህና ነች? ትንሽ እኮ ከሆነ ነገር ተንፈስ አውራ እንጂ ከነሱ ጋር እኛ መቼን ተማርን? የዛ ቀን አሁን ቀርቻለሁ። በሉ ያው እዚህ የመጣችሁት እንደው ሀገሪቷን ለመጎብኘት እንደሆነ መጠን ልጄ ያለላችሁ እሺ። አንዳንድ ቦታዎችን ዞር እያደረገ ምናምን ያሳያችኋል። በዩቲ ሙጣ በቃ እንዳታመሹ በጊዜ ተመለሱ እሺ። እሺ በቃ እሺ። አዮ ጋሼ ማን መጣችሁ እንዴ? አንድ ለመተወረበት ጋሽ አመት መልሳል እኮ ከኔ ዲያስፖራ የሚለምናል እንዴ? ማስቲኮን ሳዩ ጋሽ ሳዩ አንድ ብሉ ይተዋል። አያዩን እኮ ጋሽ ታኝቷል። አያዩን ነው። እሺ ምንድን ነው ያደረጋችሁ ንገሩኝ። እሺ ያበደ ጎመን ይበሉ ዛሬ። ወይኔ አንተኛውስ ደርቆ ብራል አርሞኒካ ነው። አርሞኒካ ጥምቀት ሎሚ ሳልወረወርክ እንዴት አመሻችሁ? ምንድነው ልጆቹ እንደዚህ አድርጋችሁ የመጣ ማን? አንተ ደግሞ ይከራከረኛል እንዴ? እኔ አሬው ሺ ወጣ ከዚህ እንዴ ይተደማቸው ከስ ይፍጠንባት ቅዘን ይፍጠንብን ነው። ወጣ ከዚህ